ልጆች አሸዋ ላይ ስለሚጫወቱ ውሃ ስላልተዘጋጀ ቅያሪ ልብስ ግዴታ ያስፈልጋቸዋል። ቅያሪ ልብስ ይዞ ቢመጡ እንደምታውቁት ሰኔ ገብቷል፣ ክረምት ነው። ታችሁ እንደምታዩት እንደምትወዱት ተስፋ አደርጋለሁ። በእርግጠኝነት ግን እዚህ ውስጥ ብቻዬን እየሄድኩኝ ደመና ጊዜ ስለመጣሁኝ ኳሊቲ ላይ ኖረው ይችላል። ኤኒዌይስ መታችሁ ልጆቻችሁን እንድታዝናኑ እንድታጫውቱ ነው። ሁሉንም ደግሞ ያለውን ነገር ውስጥ ያለውን እየዞርኩኝ አሳያችኋለሁ። ይሄ የቴኒስ መጫወቻ ነው። ቴኒሳችሁን ይዛችሁ መታችሁ መጫወት ትችላላችሁ። ተሰብስባችሁ በግሩፕ ከፍላችሁ ነው የምትገቡት። መግቢያ ዋጋ ለአዋቂ 300 ብር ነው። ለልጆች ደግሞ 200 ብር ነው። ከአንድ አመት በታች የሆኑ ልጆች ደግሞ አይከፍሉም፣ በነፃ ነው የሚገቡት። እዛ ጋር ደግሞ እግር ኳስ መጫወቻ አለ። በዚህ ቅዝቃዜ እነሱ ኳስ እየተጫወቱ ነው ያሉት። መሮጥም ደግሞ ከፈለጋችሁ በጣም ረጅም መሮጫ መንገድ አለ እዚህ ጋር። በጣም ረጅም መሮጫ መንገድ አለ። እዛ ጋር መዋኛ ገንዳ አለው። ውሃ ሲሞላ ምናምን በጣም ካፌ አለው። ብራውን ቴኒስ አለው። ምን አለፋችሁ የሌለው ነገር የለም። ሁሉንም ደግሞ አንድ ባንድ ቀረብ እያደረኩኝ አሳያችኋለሁ። Stay with me. ስፖርት ኳስ የሚጫወቱበት ቦታ ነው። እዛ ጋር ከፍሎ ገብቶ እየተጫወቱ ነው። ይታያችኋል ብዬ ተስፋ አደርጋለሁ። ይሄ ደግሞ ገና ያላለቀ ነው። የመዋኛ ገንዳ ቦታ ነው። ትልቁ የኛ መዋኛ ገንዳ ቦታ ነው። እኔ በዝናባማ የተመረቀ ስለሆነ በጣም ንጹህ ነው። በጣም ነው የሚያምረው። ሁሉም ሯጮች እዚህ ጋር አሉ። ፓርኪንግም አለ፣ በቂ ፓርኪንግ አለ። እዚህ ጋር 50 አለቃ አልማዝ አያና አለች። 50 የደከመው ሰው መቀመጥ የሚችልበትም ሰፊ ቦታ አለ። ይሄ የመዋኛ ገንዳ በዚህ መግቢያው ነው። በዚህ ጋር ገብታችሁ ታጥባችሁ ወርዳችሁ እዛ ጋር መዋኛ ገንዳ ነው ማለት ነው። እዚህ ጋር ደግሞ መሰረት ደፋር አለች። እና ለፋችሁ በጣም ብዙ ነው። እዚህ ጋር ደግሞ ኮማንደር ጥሩነሽ ዲባባ አለች። ኤኒዌይስ ሁሉም ቦታ አሉ አትሌቶቻችን። የሚጋልቡትም አሉ እዛ ጋር ፈረስ። በጣም ጸዴ ነገር ነው። በቃ በጣም ደስ ይላል። ስፔሻሊ ለልጆች ያለ ገደብ ነው የሚጫወቱት። እስከ ማታ 5 ሰዓት እስከ ሌሊቱ 5 ሰዓት ክፍት ነው። 300 ብር ለአዋቂ፣ 200 ብር ለልጆች። ወደ ታችም ወርጄ እዚህ ጋር ረዳት ኮሚሽነር ደራርቱ ቱሉ ይሄም የኮሪደሩ የእንትኑ ፓርት ነው። በቂ ፓርኪንግ አለ።
ውስጡ በጣም ሰፊና የሚያምር ነው። ይመስላል ትልቅ አይመስለኝም። ይሄ በዚህ በኩል ዞሬ ይሄ ለእናንተ ለማሳየት ነው የመጣሁት። በዛ በኩል ዞሬ በጣም ብዙ ሩቅ ነው የሚያስኬደኝ። ከዛ ከጀርባው ነው የመጣሁት። ይሄ የመዋኛ ገንዳውን በደንብ እንድታዩ አልተከፈተም፣ ግን ገና እየተሰራ ነው። ሲከፈት ግን እዚህ ጋር አሸዋ አለ። ለልጆች ተጨማሪ ልጆች መጫወቻ ይመስለኛል፣ ነጭ አሸዋ። እዚህ ጋር ትሬሞኛ ገንዳው ይሄን ይመስላል። ውሃ ሲሞላ ምናምን በጣም አሪፍ ነው። እንደምታውቁት ሰኔ ገብቷል፣ ክረምት ነው፣ ደራርበናል። መታችሁ እንደምታዩት እንደምትወዱት ተስፋ አደርጋለሁ። በእርግጠኝነት እንደዚህ አይነት ሰፊ የሚያምር ሁሉንም አንድ ላይ ያካተተ ፓርክ ይሄ ነው ብዬ አስባለሁ። ይሄ የወንዞቹ የወንዝ ልማት እንዳልጠፋ ግን እዚህ ውስጥ ብቻዬን እየሄድኩኝ ሁሌ ክፍት ነው። ከሰኞ እስከ እሁድ እስከ ሌሊቱ 5 ሰዓት ነው የሚሰሩት። መታችሁ ጎብኙ። ልጆቻችሁን በተለይ አምጡ። እዚህ አዲስ ፓርክ በዚህ ቅዝቃዜ እነሱ ኳስ እየተጫወቱ ነው ያሉት። ሙሉን ዙሪያውን አሳያችሁ ማለት ነው። ዙሬ ወደ ቪዲዮ መቅረጽ ወደ ጀመርኩበት ፓርት መጣው። ስትመጡ ግን መርሳት የሌለባችሁ ልጆች አሸዋ ላይ ስለሚጫወቱ ውሃ ስላልተዘጋጀ ቅያሪ ልብስ ግዴታ ያስፈልጋቸዋል። ቅያሪ ልብስ ይዞ ቢመጡ በጣም የተመረጠ ነው። አሸዋው በጣም ሰውነት ላይ ስለሚጣበቅ ስሊፐር ልክ ቢች እንደምትሄዱት ስሊፐር፣ ቅያሪ ቁምጣ ምናምን ነገር ይዞ ማምጣት ያስፈልጋል። እንደዚህ በቤተሰብም ኳስ ምናምን ይዛችሁ እንደዚህ መጫወት መጥታችሁ ትችላላችሁ። እንዴት ደስ እንደሚል አስቡት። ሙሉ ቤተሰብ ይዛችሁ እዚህ መጥቶ መጫወት ራሱ የሆነ የራሱ የሆነ ስሜት አለው።